እመብርሃን ረስቻት አላውቅም። እምምለው በስሟ ነበር። እሷ ታውቃለች። ከምታመነው ማርያም ካልኩኝ ነው። እማዬ የኔ እናት መቼም አልከዳሽም። የኔ እናት እወድሻለሁ። ሁል ጊዜ ቤታችን አለች እመብርሃን። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወርቆ አያውቅም። እመብርሃን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። እሷ ታውቃለች። ከምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው እና ሳስበው እመብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው። አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ሰው በጠፋበት ጊዜ የተገኘች ነችና የኔን ኃጢአት ሳስበው ምን አይነት ንጽህና! የሰው ልጅ በዛ መጠን እንዴት ንጹህ ሊሆን ይችላል? እኔ በቃ ማለት ተውት። ትልቁ ምስጢር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚሆን ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማይዬ የኔ እናት እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ። መቼም አልከዳሽም። የኔ እናት እወድሻለሁ። አንዲት እናት ናቸው ይባላሉና ሁሌ ማታ ማታ ሲተኙ እግዚአብሔርን አየዋለሁ ይላሉ። እየሰማችሁ ነው? እግዚአብሔርን አየዋለሁ ይላሉና ሁሌ የነፍስ አባታቸው ጋር እየመጡ ዛሬ እኮ እግዚአብሔር እንዲህ ብሎኝ፣ ዛሬ እኮ እንዲህ እግዚአብሔር ብሎኝ ሲሉ ነፍስ አባታቸው ሰለቻቸው። እቺ ሴትዮ አብደዋል፣ ካልሆነም ደግሞ ከየት ነው አሁን እሳቸው በተኙበት እግዚአብሔር የሚታያቸው እያሉ በጣም ይጠራጠሯቸው ነበርና በጣም ይሄ ነገር ሲበዛባቸው እውነት አይታው ይሁን አይሁን ብለው ጠሯትና ምን ብለው ጠየቋት? የወሎት እናታችን ከዛሬ 3 ዓመት በፊት የሆነ የሰራውት በጣም ከባድ ኃጢአት አለ። እስኪ እውነት እግዚአብሔር ታይቶ የሚገለጽልሽ ከሆነ ያ ኃጢአት ምንድነው ብለሽ ጠይቂው አሏት። እየሰማችሁ ነው? ከዛ በኋላ ያው አባቷ ወይም የነፍስ አባቷ እንደዛ ብለው የጠየቋት አትመለስም ብለው ነው። ገብቷችኋል? አትመለስም ብለው ነው። ምክንያቱም ማንን እያየች እንደሆነ ጭራሽ ማያምን። ጎሽ ደከማችሁ ታዲያ ለምን እንደማትመልሱት? ወይ እየተከታተላችሁ አይደለም ማለት ነው። መልሱ ታዲያ። አባቷየዋ ማንን እያዩ እንዳልሆነች ነው የሚያውቁት። እግዚአብሔርን እያየች እንደሆነ አያምኑ። ስለዚህ ኃጢአቴን እስኪ ጠይቂውና ይንገርሽ ብለው ነበር የላኳት። ከዛ በቀጣዩ ቀን ላይ መጣች ሴትዮ፣ ቀጥ ብላ መጣች እና ነፍስ አባቷ ደነገጡ። ምክንያቱም ያው ነግሯታል ማለት ነው ብለው ማለት ነው። ከዛ በኋላ አስጠጓት። ያው ሰው ተሰብስቦ ስለነበረ ምናልባት ደግሞ ገመና እንዳይወጣ ብለው እኔ ምልሽ ምን አለሽ አሉ። የትኛውን ኃጢአት ብሎሃል አለችው። እግዚአብሔር ራሱ አይገርም? ከ3 ዓመት በፊት ንስሐ የገቡበት ኃጢአት ስለሆነ እሱ ራሱ ሲጠየቅ የትኛውን ኃጢአት ብሎ ነው የመለሰው? ረስቶታል ማለት ነው፣ ትቶታል ማለት ነው። በእርግጥ መርሳት ለእግዚአብሔር ባህሪ አይስማማውም፣ አይዘነጋም። እሱ እንደኛ ዝንጋዬ የለበትም፣ ግን ንቆ ይተዋል። ንስሐ ገባንበታ። ንስሐ ይሄን ያክል አቅም አለው ማለት ነው። አያችሁት? እኛ ግን የተሸከምነው ሸክም እንደማይራገፍ የያዝነውን ሸክም ብንናዘዘው እንደማይጠፋ አድርጎ ሰይጣን በደንብ አድርጎ ይፈትነናልም ጭምር። ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን። በእውነት ድምጿ ሐዘን ያስረሳለካ። ወደ ኤልሳቤጥ ቤት የመጣች ድንግል ማርያም ወደ ሁላችን ቤት ትምጣልህ። የክርስቶስን እንባ ባበሰችበት እጇ የሁላችን እንባ ታብስልህ። ሰው መንፈስ ቅዱስ ሲሞላበት እመቤታችንን እንደሚያመሰግን፣ መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። እኔ ደስ የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን? አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታ ይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን? ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል?
ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? ምእመናን እግዚአብሔር አክብሯታል። ክብር ምስጋና ይድረሳል። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉ፣ ትርበተበታላችሁ፣ ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና የሚሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮት ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣሉ። ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት። አብሮ እንዲጓዝ ፍቀዱለት።